የምትመለከቱት ሀዘን ቤት ነው፣ ለቅሶ ቤት ነው ቁርሱ። አሁን ቅድም ያልኳችሁን ነገር እናስታውስ አንድ ጊዜ። ኢትዮጵያን ከእያንዳንዱ ባህላቸው ጀርባ ትርጉም አለ ብያችኋለሁ። ከእያንዳንዱ ከሚያደርጉት ባህል ጀርባ እጅግ ላቅ ያለ ትርጉም አለው፣ ፋይዳ አለው። በነገራችን ላይ አሁን እዚህ ያሉት ሰዎች የሰለጠኑ መስሏቸው ነው፣ ገንዘብ ያለው መስሎት ነው። በቃ ደግሶ ምን እንደዚህ አድርጎ ፏርጊ ለቅሶ ቤቴን አሳለፍኩ ብላሉ። በስድስተኛው በአምስተኛው በስምንተኛው ቀን የለቅሶ ቤት ኩዚ የለቅሶ ቤት ሴሌብሬሽን የለቅሶ ቤት እንትን እንዲህ መሆን የለበትም። ምንድነው እኛ እኮ እንዴ የለቅሶ ቤት ወጥ ምስር ወጥ ማለት ይባል ሰፊ ነገር ላነሳ እችላለሁ። በዚህ ላይ የተሰማኝን ብቻ ልንገራችሁ። ግን በመጀመሪያ ምግቦች ጣዕማቸው፣ ድግሱ፣ ምኑ የድንኳኑ ድባብ የሚገናኘው ከምታከብረው ነገር ጋር ነው። ሰርግህ ያማረ የሰርጉ ቀን የበላለው ጥሬ፣ እዛን ሰርግ ቀን የነበረው ባንድ፣ የዛን ቀን የነበረው አይኔ ላይ ያለ ይላል ሰው ከሰርግ ጋር ነው የሚያያይዘው። የምግቡ ቴስት ሙሉ ከሰርግ ጋር ይያዛል። አሁን እሳቸው የሞቱለት የቆረጠ ነው ሰርግ ጋር ልትይ ነው እንዴ? ድንኳን ሞቱ አይመስልም? እኛ እኮ ሆን ብለን እኮ ነው እንደዛ የምናደርገው። ለቅሶ ቤት ምስር ወጥ እድር ምናምን የሚደረገው እንደዚህ ኬተሪንግ ከፍላ መተህ ስታሰራ እናንተን አልፈልጋችሁም እያልክ መሆኑ ነው ባንተ ቤት። ዘ ፖይንት ኢዝ ግን እነሱ ሰዎች እንደዛ የሚያደርጉልህ አለን ከጎንህ የሀዘን ሰዓት አለው ስለምትል ነው። የኔ ማዘር መታ አንተ ቤት ሽንኩርት ስትልጥና ምናምን ስትል የምታመሸው እንጂ ኖርማሊ እሷን ቤት የሆነ ነገር ቢያጋጥማት በመፍጫ አርጋ እንትን አርጋ ወጡን ራሱ አሰርታ ኑና ብሉ ማለት አቅቷት አይደለም። ድግስ ግን አይደለም። የሰዎችን ኢንቮልቭመንት በእያንዳንዱ ዕቃ ይዘው ሳህን ይዘው የሚያልፉበት ሰዓት አይዞሽ እየተባልክ አለው። ፕሬዘንሳቸው መገኘታቸው የሚያመጣው ነገር አለ። ኬተሪንግ የከፈልከው ሰውዬ አይዞ ሊል ይፈልጋል እንዴ? አያገባውም። ለምን ገንዘብ ከፈልክ ወይ ቀጠርከው? እኔ ማርያም በአካል አንድ ጊዜ አይቻለሁ፣ ለቅሶ ላይ ማለት ነው። እና እንትን አሳጠብሽ ላምጣልህ ምናምን ትባላለህ። ቆይ ሞቅ ላድርግልህ፣ ከዛ ደግሞ ዲዘርት አለው ምናምን እና የሆነ ኮንፊውዝ ትሆናላችሁ። ማርያምን ይከብዳል። በቃ ምን ለቅሶን ያሉት ምናምን ያስብላችኋልና 100% የሚያስማማ